ከድምፃዊ ሰማይ ብለው አሳዛኝ ህልፈት ጀርባ ያሉ ሚስጥሮች። የአንድ ታላቅ የኪነ ጥበብ ሰው ህልፈት ከሐዘን ባለፈም ሀገርን የሚያነቃ ደወል መሆን የሚችልበት አጋጣሚ አለ። የኢትዮጵያ ባህላዊ ሙዚቃ አድማጮችን ልብ ሰብሮ ያለፈው የድምፃዊ ሰማይ ብለው ድንገተኛ ሞት ከዚህ የተለየ አይደለም። በጣና ዳርቻ ፈርጦ በባህር ዳር ከተማ ተወልዶ ያደገው የባህል ድምፃዊ የጎጃምን፣ የወሎን፣ የጎንደርን፣ የሸዋና የአገውኛን የሙዚቃ ስልቶች በማቀናጀት ከግማሽ ክፍለ ዘመን በላይ በመድረክ ላይ ደምቆ ኖሯል። ነገር ግን የህይወቱ መገባደጃ በብዙዎቻችን ዘንድ ያልተነገረለትን በማህበራዊ ሚዲያ የፈውስ ስም የሚነግደውን አደገኛ የዘመናችንን ወንጀል በአደባባይ አውጥቶታል። የሰማይ ብለው የህይወት ጉዞ እጅግ አነቃቂና በትህትና የተሞላ ነበር። በቅርቡ ከህልፈቱ በፊት በሰጠው ሰፊ የቴሌቪዥን ቃለ ምልልስ ላይ የኋሊት ተመልሶ የትላንት ህይወቱን ሲያስታውስ ከገጠር ወደ ከተማ የመጣበትን ያንን የዋህነት ዘመን በፈገግታ አጫውቶን ነበር። በ1980 ዓመተ ምህረት አካባቢ ለመጀመሪያ ጊዜ አዲስ አበባ ሲገባ የተሰማውን ስሜት ሲገልጽ አዲስ አበባን ለመጀመሪያ ጊዜ ሳያት እኔ ኒውዮርክ የገባሁን መሰለኝ። ያዩትን አያምኑም፣ የሰው ብዛት፣ የመኪናው ብዛት ይገርም ነበር በማለት የዚያን ዘመን መገረሙን አካፍሎናል። ድምፃዊው በፒያሳና በሌሎችም አካባቢዎች በሚገኙ አነስተኛ አዝማሪ ቤቶች ውስጥ ስራውን በመጀመር ታላቅ የኪነ ጥበብ ጉዞውን ተያያዘው። በተለይም ከታዋቂው ታንጎ ሙዚቃ ቤት ባለቤት ካሊ ታንኮ ጋር መገናኘቱ ለህይወቱ ትልቅ የለውጥ ምዕራፍ ነበር። ሰማኸኝ ያንን አጋጣሚ ሲያስታውስ አሊ ታንጎ ከፒያሳ አስጠራኝና አንተ ልጅ እፈልግሃለሁ አለኝ። ፒያሳ ሄድኩኝ። የመጀመሪያ አልበሜን በ6000 ብር ተስማማሁ። ያኔ 6000 ብር ማለት ትልቅ ብር ነው በማለት የሙዚቃ ገበያውን እንዴት እንደተቆጣጠረ ይገልጻል። ሰማኸኝ ከኪነ ጥበብ ስኬቱ ባሻገር ለቤተሰቡ የተሻለ ህይወትን የገነባ በመጀመሪያው አልበሙ ስኬት ያገኘውን ሀብት ለወዳጆቹ ያካፈለም ደግ ሰው ነበር። ለሶስቱም መኪና ገዝቼ ሰጥኋቸው። ይሄን ገና ዛሬ ነው ሚዲያ ላይ ማውጣቴ ሲል የነበረው ሰማኸኝ ስኬት ልቡን ያላሸፈተው አንቺ የዋዜማ ጉርናው እያለ የዘመናት ትዝታዎችን ቀርጾ ያለፈ ጀግና ነበር። ታላቁ አሜሪካዊ ፈላስፋ ራልፍ ዋልዶ ኤመርሰን የመጀመሪያውና ታላቁ ሀብት ጤና ነው ወይም the first wealth is health እንዳለው የሰው ልጅ ጤናውን ለማስጠበቅ የማይከፍለው ዋጋ የለም። ሰማይ ብለውም በህይወቱ መገባደጃ ዓመታት ላይ የገጠመውን ከፍተኛ የክብደት መጨመር ወይም ውፍረት ለመቀነስ ጥረት ማድረግ ጀምሮ ነበር። አርቲስቱ በማህበራዊ ሚዲያ ገጾቹ ላይ ክብደቱን በፍጥነት እየቀነሰ መምጣቱን ሲያሳይ የተለያዩ ስፖርቶችን እየሰራው ነው በሚል ለተከታዮቹ ይገልጽ ነበር። ማህበረሰቡም በታላቅ አድናቆት የስፖርት ተነሳሽነቱን ሲያበረታታው ቆይቷል። ነገር ግን ከዚህ የስፖርት ሽፋን ጀርባ ያለው አሳዛኝ እውነታ ሌላ ነበር። የቅርብ መረጃዎችና የሕክምና ክትትል ታሪኮች እንደሚያሳዩት አርቲስቱ ክብደት ለመቀነስ ሲል በማህበራዊ ሚዲያ የሚተዋወቁ የጎንዮሽ ጉዳታቸው በሳይንስ ባልተረጋገጠም የባህል ሕክምናና ያልተመጠኑ የእጽዋት ውህዶች ላይ ተደግፎ ነበር። በዚህ ምክንያት በውስጥ አካላቱ በተለይ በጉበትና በኩላሊቱ ላይ ከባድ ጉዳት ደርሶ በመጨረሻም ለሞት ዳርጎታል። ይህ ክስተት አንድን ታዋቂ አርቲስት ከማጣት አልፎ በአገራችን በባህል ሕክምና ስም እየተካሄደ ያለውን አስደንጋጭ ማጭበርበር አደባባይ አውጥቶታል። ታዋቂው ጸሐፊ ማርክ ትዌን እውነት ጫማዋን እስክታጠልቅ ድረስ ውሸት ግማሽ ዓለምን ታዳርሳለች ይላል። ዛሬ ላይ በተለያዩ ማህበራዊ ሚዲያ ዘርፎች በተለይም በቲክቶክ እና
ፌስቡክ ላይ የስንፈተ ወሲብን፣ የክብደት መጨመርን፣ የኩላሊት ህመምንና ሌሎች ውስብስብ የጤና እክሎችን በአጭር ጊዜ በባህላዊ መንገድ እናድናለን የሚሉ አጭበርባሪዎች እንዳሸንፈልተዋል። እነዚህ ግለሰቦች ምንም አይነት የህክምና እውቀትም ሆነ የመድኃኒት መጠን ወይም ዶሴጅ አወሳሰድ ሳይገባቸው ፈዋሽነታቸው ያልተረጋገጡ አደገኛ የኬሚካልና የእጽዋት ውህዶችን ለተስፋ መቁረጥ ለተዳረጉ ታማሚዎች በከፍተኛ ገንዘብ ይሸጣሉ። ይህ አይነቱ አደጋ በኢትዮጵያ ብቻ የተከሰተ አይደለም። ሌሎች ሀገራት ከዚህ ቀደም ከባድ ዋጋ ከፍለውበታል። ለምሳሌ በአሜሪካን ሀገር በ2003 እንደ አውሮፓውያን አቆጣጠር የባልቲሞር ኦሪዮልስ ቤዝቦል ተጫዋች የነበረው ስቲቭ ቤችለር ክብደት ለመቀነስ በሚል ኢፌድራ የተሰኘ ባህላዊ የቻይናውያን የእጽዋት ውህድ በመውሰዱ በልብ ድካም ህይወት ማለፉ ዓለምን አነጋግሮ ነበር። ይህን ተከትሎ የአሜሪካ የምግብና መድኃኒት አስተዳደር ይህንን ባህላዊ ውህድ ሙሉ በሙሉ አግዶታል። በተመሳሳይ በቤልጂየምና በታይዋን ክብደት ለመቀነስ በሚል አሪስቶሎኪያ የተባለ ባህላዊ እጽዋትን የወሰዱ በመቶዎች የሚቆጠሩ ሰዎች የማይቀለበስ የኩላሊት መበላሸት ወይም ኪድኒ ፌለር እና የሽንት ቧንቧ ካንሰር ሰለባ ሆነዋል። የሰማይ በለው አሟሟትም የዚሁ ዓለም አቀፍ የህገወጥ ባህላዊ የክብደት መቀነሻ መድኃኒቶች ሰለባነት ማሳያ ነው። ይህ ዘመናችን የማጭበርበር ተግባር ግን የኢትዮጵያን ትክክለኛ የባህል ህክምና ታሪክና ሳይንስ ጥላሸት የሚቀባ መሆን የለበትም። ከግማሽ በላይ እድሜያቸውን በባህል መድኃኒት ጥናት ላይ ያሳለፉት የታሪክ ምሁሩ ዶክተር አሰፋ ባልቻ ከቢቢሲ ጋር ባደረጉት ቆይታ ኢትዮጵያ ነፃነቷን ጠብቃ የቆየች ሀገር ስንል እኮ ዝም ብለን እንዲያው በጠመንጃ ብቻ ሳይሆን ጠመንጃ የቆሰለውም በሳንጃ የተወጋውንም የሚያክሙ የአዋቂዎች ሀገር ናት ይላሉ ዶክተር አሰፋ። የኢትዮጵያ ባህላዊ መድኃኒትና ህክምና የምዕት ዓመት ጉዞ በሚለው ጥናታቸው እንዳሰፈሩት ኢትዮጵያውያን በእጽዋት በማዕድናት እንዲሁም በእንስሳት ተዋጽኦ ፈውስን በማግኘት ረገድ እጅግ የላቀ እውቀት ነበራቸው። ከቀላል ስብራት ጀምሮ ውስብስብ ተውሳክና እንደ ካንሰር የመሳሰሉ የውስጥ በሽታዎችን ለማከም ይሞክሩ እንደነበር በአረብኛና በግዕዝ የተጻፉ የማጣቀሻ መዛግብት ያስረዳሉ። ዛሬም ቢሆን ለራስ ህመም ጠንከር አድርጎ ማሰር፣ ለጉንፋን ዝንጅብል በማር፣ ለሆድ ድርቀት ተልባን በጥብጦ መጠጣት ብዙ ኢትዮጵያውያን የሚጠቀሙበት ትክክለኛ የባህል ህክምና ቅሪት ነው። ታዲያ ይህ የላቀ እውቀት ዛሬ ላይ ለምን ለማጭበርበሪያነት ዋለም? ዶክተር አሰፋ ለዚህ ታሪካዊ ክፍተት ጣሊያን ኢትዮጵያን በወረረችበት ወቅት የወሰደችውን እርምጃ በዋነኝነት ይጠቅሳሉ። ጣሊያን የሀገረሰብ መድኃኒት አዋቂዎችንና የቤተ ክህነት ትምህርት በቀሰሙ ባለሙያዎች ላይ በሰነዘረችው ጥቃት የባህል ህክምናው ክፉኛ ተዳከመ። ከነጻነት በኋላም በደርግ ጊዜ የባህል ህክምና ከእምነት ጋር በመያያዙ ባለሙያዎች ችግር ገጠማቸው። ኢህአዴግ ስልጣን ከያዘ በኋላ በ1985 የጤና ፖሊሲ ላይ የባህል መድኃኒትን ማሳደግ ቢካተትም በተግባር ምንም ስራ አልተሰራም። አንድም በሽታ መድኃኒት ማወቅ ማለት በአንድ ዩኒቨርሲቲ 20 ዓመት የሰለጠነ ሰው ከአንድ አካል በላይ የሚያውቁ የለም። ነገር ግን በጣም የሚከበሩ አዋቂ ሰዎችን በሞት እያጣን ነው በማለት እውነተኛው እውቀት ከመቃብር በታች እየወረደ በማህበራዊ ሚዲያ ላይ ግን ገንዘብ ፈላጊ አጭበርባሪዎች የህዝቡን ጤና እየተጫወቱበት መሆኑን ዶክተር አሰፋ በቁጭት ይገልጻሉ። የሰማይ በለው ህልፈትና የሌሎች በርካታ ያልተነገረላቸው ዜጎች ስቃይ መንግስትና የሚመለከታቸው አካላት ከእንቅልፋቸው እንዲነቁ ሊያደርግ ይገባል። ዜጎች በማህበራዊ ሚዲያ ለሚደረጉ የውሸት የፈውስ ማስታወቂያዎች ከመታለላቸው በፊት ሳይንሳዊና የህክምና ማረጋገጫ ያላቸውን መንገዶች ብቻ መከተል አለባቸው። በተለይም የጤና ሚኒስቴር፣ የኢትዮጵያ የምግብና መድኃኒት ባለስልጣንና የህግ አስከባሪ ተቋማት ዝምታቸውን ሊሰብሩ ይገባል። እነዚህ ማህበራዊ ሚዲያ ላይ ሐኪም ነን የሚሉ ግለሰቦች እውቅና እንዳላቸውና እንደሌላቸው በይፋ ለህዝብ ግልጽ በማድረግ በሰዎች ህይወት የሚነግዱትን በወንጀል ህግ ተጠያቂ ሊያደርጉ ግድ ይላል።
በሌላ በኩል ዶክተር አሰፋ እንደሚመክሩት እውነተኛውና ጥንታዊውን የባህል ሕክምና እውቀት የሚሰበስብ የሚያጠናና የሕክምና ደህንነቱን በዘመናዊ ላቦራቶሪ የሚያረጋግጥ ሀገር አቀፍ የምርመራ ተቋም በአስቸኳይ ሊቋቋም ይገባል። ሰማይ በለው በኪነ ጥበቡ ዓለም የተወው የትህትናና የጥበብ አሻራ ምንጊዜም ሲዘከር የሚኖር ነው። ነገር ግን የህልፈቱ ምክንያት ለሁላችንም ትልቅ ትምህርት ጥሎልን አልፏል። ጤና መገበያ ሸቀጥ አይደለም። ህይወትም በማህበራዊ ሚዲያ ላይ ለሚሸጥ ርካሽ ተስፋ የሚሰጥ አጭር ሙከራ መሆን የለበትም። ይህ አሳዛኝ ክስተትና እየተበራከተ ያለው የማህበራዊ ሚዲያ ላይ ህገወጥ የህክምና ማስታወቂያ የኢትዮጵያን የቁጥጥር ስርዓት ምን ያህል ክፍተት እንዳለበት ያሳየናል። እርሶስ ዜጎች ከእንደዚህ አይነት አሳሳችና አደገኛ የህክምና ማስታወቂያዎች ራሳቸውን ለመጠበቅ በግል ምን አይነት የጥንቃቄ እርምጃዎችን መውሰድ አለባቸው ብለው ያስባሉ?